ጋይስ እንዴት ናችሁ? ሁሉ ሰላም አለው፣ እግዚአብሔር ይመስገን። ምንድን ነው የሚባለው? ይሄ ሀላ ላይቭ ስትሪም አፕሊኬሽን ነው የሚባለው። ሀላ ላይቭ ስትሪም አፕሊኬሽን እንዴት ነው የሚሰራ የሚለውን ነገር የእሱን ሪቪው አይተን እንመለስ። የእሱ ሪቪው ምንድን ነው ብለው አይ ላይክ ዲስ ኤርኒንግ አፕሊኬሽን ሶ አይ ሬት ኢት 5 ስታር ማለት 5 ስታር ነው ማለት የተሰጠው። This is the best app I have seen, so easy to get in the understand it. Pay well, you can make friends, you can ብሎ ብዙ ፖዚቲቭ ሪቪው የሰጡት አለ። ስለዚህ የዚህ አፕሊኬሽን ውስጥ ገብታችሁ እናንተ ለምሳሌ ቤት እንዴት የራሳችሁን ቤት ማግባት እንዴት እንደምትችሉ ነው የሚያሳያቸው ማለት ነው። እሱን ምንድን ነው የምታደርጉት? ሩም የሚለውን ትነኩና ከዛ በኋላ እቺን ማይክ ትነካላችሁ። እቺን ማይክ ከነካችሁ በኋላ እኔ አሁን የኔ ሩም ሴት ስለተደረገ አስተካክላለሁ። እዚህ ጋር ታይትል የሚለውን የራሳችሁን ስም ትጽፉና ከዛ በኋላ ቼንጅ የሚለውን ቦታ የራሳችሁን ፎቶ ትመርጣላችሁ። ከዛ ሴሌክት ታደርጋላችሁ። ከዛ በኋላ ምንድን ነው የምታደርጉት? እነኝን ታግስ የሚለውን ኢሞሽን፣ ቻቲንግ፣ ሙዚክ፣ ፍሬንድስ፣ ፊትኔስ፣ ላይፍ ስታይል የሚለውን እኔ አሁን ለምሳሌ ፍሬንድ ነው ያደረኩት። ከዛ ታደርጉና መጣው ሰው ማይክ አፕላይ ያደርጋል አያረግም የሚለውን ነገርም ደግሞ ፍሪ አፕላይ ማይክ ታደርጋላችሁ። ከዛ በኋላ ሴት ደግሞ እንደፈለጋችሁ 9 16 25 ታደርጉና ጎቻ ትላላችሁ። አናውንስሜንት ጽፉን ነው። ከዛ ወደ እነዚህ ፓርቲ ይወስዳችኋል። ሚኒማይዝ ለማድረግ ከፈለጋችሁ እቺን ቦክስ ትነኩና ሚኒማይዝ ለማድረግ ሁለተኛ ደግሜ ነካለሁ። እቺን ቦክስ ትነኩና ሚኒማይዝ ታደርጋላችሁ። ከዛ በኋላ የተለያየ ለመጀመሪያ አካባቢ ለመጣችሁ ልጆች ታስክ ይሰጣችኋል። ጎጎ የሚለው ጎ ለምሳሌ ይሄ ክራውን ሲት ላይ ለምሳሌ ክራውን ሲት ላይ የኤጀንታችሁ ቤት ክራውን ሲት ላይ ከተቀመጣችሁ አልከፈተልኝም። ክራውን ሲት ላይ ለምሳሌ የኔን ቤት ከፍቼ ክራውን ሲት አሳያችኋል። ክራውን ሲት ላይ ከተቀመጣችሁ ምንድነው የሚሰጣችሁ? ፖይንቶቹን ይሰጣችኋል ማለት ነው። ስለዚህ ይህን ታደርጋላችሁ። እነኚህ ደግሞ ሀገር ናቸው። የተለያየ ሀገር እና ኔፓል፣ ናይጄሪያ፣ ኢንዲያ፣ ኬንያ እንደ ብራዚሎች አሉ። ስለዚህ የፈለጋችሁበት ቦታ ሄዳችሁ ክራውን ሲት ላይ መቀመጥ ትችላላችሁ ማለት ነው። ለምሳሌ ቲንክ ኔትወርክ ብዙ እኔ አሁን ለምሳሌ እዚህ ተቀመጡ። ገዳ ኦፊሻል የኔ አይዲ 11 53 7 26 የሚለው የክራውን ሲት ላይ መታችሁ እዚህ ላይ ተቀመጡና ከዛ በኋላ እነኚህ ታስክ የሚለው እዚህ ጋር ለእናንተ አሁን ታስክ የሚለው ቦታ እዚች ጋር ከነካችሁ ጋይስ እንዴት ናችሁ? ሁሉ ሰላም አለው፣ እግዚአብሔር ይመስገን። ደግሞ ምንድን ነው የሚባለው? ይሄ ተነስታችሁ ከዛ ሀላ ላይቭ ስትሪም አፕሊኬሽን ነው የሚባለው። 6 ሀላ ላይቭ ስትሪም አፕሊኬሽን ፓስፖርት ለምሳሌ እንደ ቴሌብር እንዴት ነው የሚሰራ የሚለውን ነገር የሱን 6 ቁጥር የሚስጥር ሪቪው አይተን እንመለስ። የሱ ሪቪው ነው ማለት ነው ብለው ላይክ ዲስ ኤርኒንግ በጣም ቤስት አፕሊኬሽን ብዙ ገንዘብ እኛ ሜክ ያደረግንበት እኔ አለት 5 ስታር ነው ማለት የተሰጠው። 23000 ዲስ ኢዝ ዘ ቤስት አፕ አይ ሃቭ ሲን ሶ ዶላር ነው ያለው ማለት ነው። አንደርስታንድ ኢት ማለት ይሄ $12 ማለት ነው። ይሄ አይ ቲንክ ማክሲመም 3 ቀን ውስጥ ፖዚቲቭ ሪቪው የሰጡ ተሰራ አለ። ስለዚህ የዚህ አፕሊኬሽን ውስጥ ኮሚሽን ደግሞ እናንተ ለምሳሌ ቤት እንዴት እናንተ የሰራቸው ስራ ያሳያችሁ ማለት ደወላኝ ስር ነው ማለት ነው። እሱን ምንድነው የምታደርጉት? እዚህ ፕላትፎርም በጣም ትራንዛክት ሩም የሚለውን ትነኩና ከዛ በኋላ እቺ ማይክ ነካላችሁ። ከዚህ ትራንዛክት የደረጉ እቺ ማይክ ከነካችሁ በኋላ ናቸው። እኔ አሁን የኔ ሩም ሴት ስለተደረገ ልጆች አሉ። እዚህ ጋር ታይትል የሚለውን ራሳችሁ አድርጋለሁ። ስለዚህ ከዛ በኋላ ቼንጅ የሚለውን ቦታ ራሳችሁን ይመስላል ያለውን ነገር አርጣላችሁ። ከዛ ሴሌክት ታደርጋላችሁ። ከዛ በኋላ ምንድነው የምታደርጉት? ቻናል ደግሞ ሰብስክራይብ እነኚህን ታግስ የሚለውን ኢሞሽን፣ ቻቲንግ፣ ሙዚክ፣ ፍሬንድስ፣ ፊትኔስ፣ ላይፍ ስታይል የሚለውን እኔ አሁን ለምሳሌ ፍሬንድ ነው ያደረኩት። ከዛ ታደርጉና መጣው ሰው ማይክ አፕላይ ያደርጋል አያረግም የሚለውን ነገርም ደግሞ ፍሪ አፕላይ ማይክ ታደርጋላችሁ። ከዛ በኋላ ሴት ደግሞ እንደፈለጋችሁ 9 16 25 ታደርጉና ጎቻ ትላላችሁ። አናውንስሜንት ጽፉን ነው። ከዛ ወደ እነዚህ ፓርቲ ይወስዳችኋል። ሚኒማይዝ ለማድረግ ከፈለጋችሁ እቺን ቦክስ ትነኩና ሚኒማይዝ ለማድረግ ሁለተኛ ደግሜ ነካለሁ። እቺን ቦክስ ትነኩና ሚኒማይዝ ታደርጋላችሁ። ከዛ በኋላ የተለያየ ለመጀመሪያ አካባቢ ለመጣችሁ ልጆች ታስክ ይሰጣችኋል። ጎጎ የሚለው ጎ ለምሳሌ ይሄ ክራውን ሲት ላይ ለምሳሌ ክራውን ሲት ላይ የኤጀንታችሁ ቤት ክራውን ሲት ላይ ከተቀመጣችሁ
አልከፈተልኝም። ክራውን ሴት ላይ ለምሳሌ የኔን ቤት ከፍቼ ክራውን ሴት አሳያችኋል። ክራውን ሴት ላይ ከተቀመጣችሁ ምንድነው የሚሰጣችሁ? ፖይንቶቹን ይሰጣችኋል ማለት ነው። ስለዚህ ይህን ታደርጋላችሁ። እነኚህ ደግሞ ሀገር ናቸው። የተለያየ ሀገር እና ኔፓል፣ ናይጄሪያ፣ ኢንዲያ፣ ኬንያ እንደ ብራዚሎች አሉ። ስለዚህ የፈለጋችሁበት ቦታ ሄዳችሁ ክራውን ሴት ላይ መቀመጥ ትችላላችሁ ማለት ነው። ለምሳሌ ቲንክ ኔትወርክ ብዙ እኔ አሁን ለምሳሌ እዚህ ተቀመጥኩ። ገዳ ኦፊሻል የኔ አይዲ 11 53 7 26 የሚለው የክራውን ሴት ላይ መታችሁ እዚህ ላይ ተቀመጡና ከዛ በኋላ እነኚህ ታስክ የሚለው እዚህ ጋር ለእናንተ አሁን ታስክ የሚለው ቦታ እዚች ጋር ከነካችሁ ቬሪፋይ ይላችኋል። ቬሪፋይ ስለውም ደግሞ የራሳችሁ ፎቶ እዛ ላይ ተነስታችሁ ከዛ በኋላ የፊት አሻራ ትሰጡና 16 ሳይሆን 6 ዲጂት የፓስፖርት ለምሳሌ እንደ ቴሌብር አፕሊኬሽን የምትጠቀሙ ልጆች ታውቃላችሁ 6 ቁጥር የምስጢር ቁጥር ኮዱን ታስገቡና እሱም ደግሞ ኮይን ዊዝድሮ የሚታረጉበት ነው ማለት ነው። ይጠይቃቸዋል። እሱን ታደርጋላችሁ። በጣም ቤስት አፕሊኬሽን ብዙ ገንዘብ እኛ ሜክ ያደረግንበት እኔ አሁን 123,000 ዶላር ነው ያለው ማለት ነው። ማለት ይሄ አሁን 12 ዶላር ማለት ነው። ይሄ አይ ቲንክ ማክሲመም 3 ቀን ውስጥ ነው ማክሲመም ተሰራ። የኤጀንት ኮሚሽን ደግሞ በእናንተ የሰራቸው ስራ በእናንተ ደወል ላይን ስር ነው ማለት ነው የሚወሰነው። እነኚህ ከዚህ ፕላትፎርም በጣም ትራንዛክት የተደረጉ ብዙ ዶላሮች ናቸው ማለት ነው። ከዚህ ትራንዛክት የተደረጉ ብዙ ዶላሮች ናቸው ከዚህ የተደረጉ ብዙዎች ናቸው። ብዙ ጊዜ ዊዝድሮ አድርጋለሁ። ስለዚህ ይህን ፕላትፎርም ለመስራት የምትመጡ ይህን ይመስላል ያለውን ነገር ኮሜንት ላይ ኢንቦክስ አርጉኝ። ይህን ቻናል ደግሞ ሰብስክራይብ እያደረጋችሁ አበረታታኝ።